የሚፈጠርበት ሂደት ኢንዳክቲቭ እና ኢንዳክሽን ኤንድ ዲዳክሽን በብዛት የታወቁ የአስተሳሰብ ዘይቤዎች ናቸው። ለምሳሌ ኢንዳክሽን ሎጂክ ፕሪሲድስ ፍሮም ጀነራል ቱ ዘ ስፔሲፊክ ስንል እነዚህ አመክንዮዎች ከዝርዝር ወይንም ከልዩ ነገር ወደ ምንድነው የሚሄዱት? ወደ አጠቃላይ ድምዳሜ የሚሄዱ ናቸው። ለምሳሌ ኤግዛምፕል እናንሳ። ኤግዛምፕል ስናነሳ እዚች ጋር ምን ማለት ነው? ኢንዳክቲቭ ስንል ስፔሲፊክ ቱ ጀነራሊ ማለት ነው። ፕሪሲድስ ፍሮም ስፔሲፊክ ቱ ጀነራሊ ከዝርዝር ወይንም ከልዩ ነገሮች ወደ አጠቃላይ የሚወስዱ ናቸው። ዌራስ ዲዳክቲቭ ሎጂክ ፕሪሲድስ ፍሮም ጀነራል ቱ ስፔሲፊክ የሱ ተቃራኒ ነው። ከአጠቃላይ ወደ ዝርዝር ነገሮች ድምዳሜ ወደ ዝርዝር ነገር ድምዳሜ የሚወስድ ነው። ስለዚህ የዲዳክቲቭ ሪዝኒንግ ኤግዛምፕል ስናይ ኦል አኒማልስ አር ሞርታል አመክንዮአዊ መደምደሚያ እና ግምታዊ መደምደሚያ። ስለዚህ በደንብ እንዲገባችሁ ኤግዛምፕሉን እነዚህ ዲዳክቲቭ ሪዝኒንግ ስንል ምን ማለት ነው? ከጀነራል እዚች ጋር አለላችሁ ዲዳክቲቭ ሎጂክ ፕሪሲሚስል ከጀነራል ወደ ስፔሲፊክ። ስለዚህ ኦል አኒማልስ አር ሞርታል ይሄ ማጆር የሆነ ፕሪሚሲስ ነው። ለምሳሌ ሁሉም እንስሳቶች ሟች ናቸው አለ። ማጆር ፕሪሚሲሱ ማለት ነው። ሁለተኛ ላይ ደግሞ ኦል ዶግስ አር አኒማልስ አለ። ውሾች እንስሳት ናቸው። ጀነራላይዝ ሲያደርግ ደግሞ ኮንክሉድ ሲያደርግ ዜርፎር ዶግስ አር ሞርታል ምን ማለት ነው? ሁሉም አኒማሎች ሟች ናቸው ካለ ውሻ ደግሞ የአኒማል ነው አይደል እንዴ? ከአኒማሎች ውስጥ ኤግዛምፕል ማንን ወሰደ? ውሻን ወሰደ። ውሻ እንስሳ ነው። ስለዚህ ሁሉም ውሾች ሟች ናቸው። ዚስ ሚንስ ኦል አኒማል ያለው ጀነራላይዝድ ነው። ዶጉ ደግሞ አንድ ስለሆነ ስፔሲፊክ ነው። ከኦል አኒማል ወደ ዶግ ሲመጣ ዶግም አኒማል ነው፣ ሁሉም እንስሳ ናቸው። ስለዚህ ከጀነራል ወደ ስፔሲፊክ ወስዶታል ማለት ነው። በዚህ ትለያላችሁ። ሁለተኛው ደግሞ ኢንዳክቲቭ ሪዝኒንግ ላይ አፕል ኤክስ የሚባል አፕል አለ፣ አፕል ዋይ፣ አፕል ዜድ አሉ። ሶስቱም አፕሎች ጣፋጭ ናቸው። they are tasty so እነዚህ አፕሎች አፕል ኤክስ is sweet አፕል ዋይም ስዊት ነው፣ አፕል ዜድም ስዊት ነው። ይቀጥላል ይላል። ሌሎች አፕሎችም ሊኖሩ ይችላሉ። ስለዚህ ኮንክሉድ ሲያደርግ አሁን እነዚህ አፕል ዋይ አፕል ቱ ምናምን ስፔሲፊክ ናቸው፣ ነጠላ ነገር ናቸው። ሶ ኮንክሉድ ሲያደርግ ኦል አፕልስ አር ስዊት አለ። ምን ያደረገ? ከስፔሲፊክ ወደ ጀነራላይዝድ ወደ ማድረግ አመጣ ማለት ነው። ሁሉም አፕሎች ምንድን ናቸው? ጣፋጭ ናቸው ብሎ ይደመድማል ማለት ነው። ከአንዱ አፕል ተነሳ ኤግዛምፕል 3 አፕል ሰጥቷል። ኤክስ ዋይ ዜድ የሚባል ስፔሲፊክ አድርጎ ሰጠንና ከዛ መጨረሻ ላይ ምን አደረገ? ሁሉም አፕሎች እነሱ ፕሪሚሲስ ናቸው። ኮንክሉዥኑ ደግሞ ምንድነው? ሁሉም አፕሎች ጣፋጭ ናቸው ብሎ ይዘጋል ማለት ነው። አራተኛ ስቴፕ ደግሞ ሃይፖቴሲስ ኤንድ ኤክስፐሪመንት ቴስቲንግ ሃይፖቴሲስ ኤንድ ኤክስፐሪመንቲንግ የሚል ነው። ሃይፖቴሲስ ኢዝ ቴስቲንግ ኦፍን ኢንቮልቪንግ ኤክስፐሪመንቴሽን። ስለዚህ ኤክስፐሪመንት በሚካሄድበት ጊዜ ሃይፖቴሲስ ምን ይደረጋል? ቴስት ይደረጋል። አሁን እዛ ሃይፖቴሲሱን ፎርሙሌት አደረግን። ያንን ሃይፖቴሲስ ደግሞ ምን እናደርጋለን? ቴስት እናደርጋለን። ኤክስፐሪመንት ከመስራታችን በፊት ማለት ነው። ስንሰራ ወይንም ከመስራታችን በፊት ቴስት አድርገን ወደ ኤክስፐሪመንቱ እንመጣለን። ስለዚህ ሃይፖቴሲስ that as we stood many such tests and has been showed to allow prediction to be made is known as a theory. theory የምንለው ነገር ምንድነው? ይሄ ሃይፖቴሲስ ምንድነው? ብዙ ፈተናዎችን ማለፍ የሚችልና እንዲሁም ደግሞ ብዙ ፕሪዲክሽኖችን ትንቢያዎችን ማድረግ የሚችል ያ ንድፍ ሀሳብ ነው ቲዮሪ ብለን የምንጠራው። ቲዮሪ may generate such confident thoughts its predictive ability to known as a law። ይህ ማለት አንድ ንድፍ ሀሳብ ባለው የመተንበይ ችሎታ አማካይነት
ከፍተኛ እምነት የምጣልበት ሆኖ ሲገኝ ነው አንድ ነገር ሎው የምንለው ማለት ነው። አንድ ነገር እዛ ስቴጅ ላይ ሲደርስ እዛ ደረጃ ላይ ሲደርስ ምን እንለዋለን? ሎው እንለዋለን። ህግ ማለት ነው። ሌላኛው ምንድነው? በአምስተኛ ላይ የሚገኘው ሳይንቲፊክ ኤክስፐሪመንት። እዚች ጋር ያው ሁለቱንም አንድ ላይ ስላስቀመጠ ሃይፖቴሲሱን ቴስቲንግ ሃይፖቴሲስን ነው አሁን ያወራነው። ቴስቲንግ ሃይፖቴሲስ ምንን ያካትታል? ኤክስፐሪመንትን ያካትታል። ስለዚህ ኢንቮልቪንግ ኤክስፐሪመንት ስለምል እዚህ አሁን ሳይንቲፊክ ኤክስፐሪመንት ምንድነው የሚለውን ነገር እኒ the most hypothesis there are a number of what facts which may influence observations። በብዙ ሃይፖቴሲስ ውስጥ በቁጥር የሚቆጠሩ ፋክተሮች አሉት። ምን የሚያደርጉ ማለት ነው? ኦብዘርቬሽንን ኢንፍሉዌንስ የሚያደርጉ ማለት ነው። these are called the experiment variables። three general የሆኑ ካቴጎሪ ኦፍ ቫሪያብልስ አሉ። እነዚህ ሶስት አጠቃላይ ተለዋዋጭ እንትኖች ምርመራዎች ወይም ተለዋዋጭ የሆኑ ሙከራዎች። ለምሳሌ አንደኛው ኢንዲፔንደንት ቫሪያብልስ ነው። የኢንዲፔንደንት ቫሪያብልስ አር ኮንዲሽንስ ኦር ኢቨንትስ አንደር ኤክስፐሪሜንቴሽንስ ኦር ቴስቲንግ። ምን ማለት ነው? ይሄ ገለልተኛ ተለዋዋጭ ማለት ነው። በሙከራ ወይንም በምርመራ ላይ ያሉ ሁኔታዎችን ክስተቶችን ናቸው። እነዚህ ሁኔታዎች ወይንም ክስተቶች በሙከራ ላይ ያሉ እነዚህ አይነት ኮንዲሽኖችን ናቸው ኢንዲፔንደንት ቫሪያብልስ የምንለው። ለምሳሌ እነዚህ ቁጥር አንድ ላይ ምን ብሎ ያስቀምጣቸዋል? ኢት ካን ቢ ቼንጅድ ሲስቴማቲካሊ ኢን አን ኤክስፐሪመንት። ይሄ ማለት ምን ማለት ነው? በሙከራ ውስጥ በስርዓት ሊለዋወጡ ይችላሉ። ይሄ ማለት በሙከራ ውስጥ በስርዓት ሊለዋወጡ ይችላሉ። ሲስቴማቲካል ምን ሊሆኑ ቼንጅድ ሊሆኑ ይችላሉ። ለምሳሌ አሁን ችግኞችን ወሰዱ። ሲድስ አር ግሮን አት ዘ ዲፍረንት ቴምፕሬቸርስ ሶ ዘ ቴምፕሬቸር ኢዝ አኮርዲንግ ቱ ዚስ ኮንቴክስት ምንድነው? ችግኞቹ ኢንዲፔንደንት ገለልተኛ ተለዋዋጭ ናቸው ማለት ነው። ስለዚህ ችግኞች በከፍተኛ በሙቀት መጠኖች ምን ሊሆኑ ይችላሉ? እንዲበቅሉ ማድረግም ይቻላል። ስለዚህ አሁን ይሄ ቴምፕሬቸሩ በዚች አግባብ ማለት ነው አገባባዊ ፍቺው ምንድነው? ተለዋጭ የሆነ ቫሪያብል ማለት ነው። ያ ኢንዲፔንደንት ገለልተኛ ተለዋጭ ሳይሆን ገለልተኛ የሆነ ተለዋዋጭ ቫሪያብል የሚለው ተለዋዋጭ ስለሆነ ከዛ ገለልተኛ የሆነ ኢንዲፔንደንት ቫሪያብል ነው ብለን እንወስዳለን ማለት ነው። እሺ ሁለተኛ ዲፔንደንት ቫሪያብል። ይሄ ደግሞ ጥገኛ ተለዋዋጭ that are possible that are variables። እነዚህ ዲፔንደንት variables that can possibly changed because of the presence of or change in a dependent variable ማለት ነው። ይሄ ደግሞ ምንድነው? በአንድ ዲፔንድ የሆነ ጥገኛ የሆነ ተለዋዋጭ ምንድነው? ኢንዲፔንደንት የሆነ ተለዋዋጭ መኖር ወይንም መለዋወጥ ምክንያት ሊቀየር የሚችሉ ተለዋዋጭ ናቸው። እነዚህ በእነሱ ምክንያት the presence of independent variables በእነዚህ ኬዝ ሊቀየሩ ቼንጅ ማድረግ የሚችሉ ቫሪያብል ናቸው። እነዚህ ዲፔንደንት ቫሪያብል የምንላቸው ለምሳሌ the rate of growth in bracket fast or slow of the seeds as the different temperature። ምን ማለት ነው ይሄኛው? ለምሳሌ እቺኛዋ በተለያዩ ሙቀት መጠን ውስጥ ያሉ ችግኞች እድገት ምን ይሆናል? ፈጣን ፋስት ኦር ስሎ ይላል። ፈጣን ወይም ዝቅተኛ ሊሆን ይችላል ማለት ነው። በዚህ አንግል አሁን ይሄ ቴምፕሬቸር ምንድነው? ዲፔንደንት የሆነ ቫሪያብል ነው ማለት ነው። እስኪ አሁን ያው ብዙ ነገር እያወራን መጣን። እስኪ ቪዲዮ ከተመቻችሁ ላይክ እያደረጋችሁ እንዲሁም ሼር አድርጉላችሁ ለሌሎች። ይሄንን አትርሱ። እንዲሁም ሰብስክራይብ እያደረጋችሁ ማበረታታት አትርሱ። ሶስተኛው ደግሞ ኮንትሮልድ ቫሪያብልስ። ኮንትሮል ቫሪያብል are a condition that could affect the outcome of an experiment but that don't
ዱ ኖት ዱ ሶ ቢኮዝ ዜይ አር ሄልድ ኮንስታንት። ይሄ ማለት ኦኬ ኮንትሮልድ ማለት ቁጥጥር የሚደረግባቸው ተለዋዋጮች ማለት ነው። እነዚህ ደግሞ እንዴት ነው ዲፋይን የሚደረጉት? እነዚህ ሙከራ ውስጥ ሊነኩ የሚችሉ ነገር ግን የማይለወጡ ቋሚ ሆነው እንዲቀጥሉ የሚደረጉ ሁኔታዎች ናቸው። ለምሳሌ አን ኤግዛምፕልስ ኢን አን ኢንቨስቲጌሽን ኦፍ ዘ ኢፌክት ኦፍ ላይትስ ኦን ፕላንት ዘ ኮንትሮል ዊል ቢ ፕላንትስ ኬፕት ኢን ዳርክ። ይህ ማለት ምን ማለት ነው? አንድ ብርሃን በተክል ወይንም በእጽዋት ላይ ያለውን ተጽዕኖ በሚመረመርበት ጊዜ መቆጣጠር የሚቻለው ወይ ኮንትሮል ማድረግ የሚቻለው ጨለማ ባለው ተክል ውስጥ ማለት ነው። ፕላንትስ ኬፕት ኢን ዳርክ በሚል ማለት ነው። ይሄ ነው አሁን በአጭሩ የነዚህ የሶስቱም ዲፍረንስ። አምስተኛ ላይ የሚገኘው ይሄ ቻፕተሩ እንዳይበዛባችሁ በቃ እዚህ ጋር ብናቆም ወይስ እዚህ ጋር እናቆምና ከዛ ሶሪ